والذين يقولون ربنا هب لنا من أزواجنا وذرياتنا. السلام عليكم ورحمة الله وبركاته. ውድና የተወደዳችሁ የተከበራችሁ የቻናሌ ተከታዮች ውድ ብርቅዬ ቤተሰቦቼ እንዴት ናችሁልኝ? አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የማሳያችሁ ተምሌል አጻጻፍ በኤክሰል አፕ እንዴት አድርገን እንደምንጽፍ ነው የማሳያችሁ። በፒክቸር በምትፈልጉት አይነት ማለት ነው። ቀጥታ ወደዛ እንገባለን። ተከታተሉ እስከ መጨረሻው። ቀስ ብላችሁ ከተከታተላችሁኝ እርግጠኛ ነኝ ገባችኋል። ፈልጉትን አይነት ለመጻፍ ፕሮፋይልም ያው ለመስራት እያችኋለሁ። ስልኬ እያላገ ነውና እዛ ነው ትንሽ አሁን ይሄንን ፒክቸር አንጥቻለሁኝ፣ ግን እናንተን ለማሳየት የተጋገጠን እንደምናመጣ አሳያችኋለሁኝ። ይሄንን አፕ እንትኑን ለማንጣት ማለት ነው። ፒክቸር ለማንጣት እዚህ ጋር ነው የምትነኩት። ወላሂ በጣም ነው የሚያናድደው። አዝጎ ገደለኝ ማለት ነው ውዶቼ። ሁሉም ማድረገው ጭራሹን ቀስቱን ምንም ማድረግ አይቻልም። ስሩ ተከታተሉኝ። ይለያችኋል እዚህ ጋር ማለት ነው። ክቡን ትነኩታላችሁ። እዚህ ጋር ስትነኩት እንደዚህ ያስመርጣችኋል። ይኸው መጣ ያችሁት። እዚህ ጋር ነክታችሁ ቀጥታ ወደ የት ነው የሚያስገባችሁ? ወደ ጋላሪ። እሱን ተጭናችሁ መርጣችሁ ታመጣላችሁ ማለት ነው። እኔ ስላመጣሁኝ እዛው ልግባና ላሳያችሁ። ይሄ ነው እንግዲህ ይሄን ስትነኩት ይሄው ፎቶአችሁ ይሄ ነው ማለት ነው። ከዛ የምታመጡትን አንጥታችሁ ኦኬ ካላችሁ በኋላ እንደዚህ አይደል ይመጣላችኋል። ከዛ እናንተ እንደዚህ መገት ትችላላችሁ፣ እንደዚህ ማድረግ ትችላላችሁ። ሌላም ደግሞ መጨመር ትችላላችሁ። እንደዚህ አድርጋችሁ መልሳችሁ ዙ ነክታችሁ ሌላ ማቀናበር ፎቶና አበባ ማድረግ ትችላላችሁ። እንደዚህ አሁን እኔ ነው የማሳያችሁ። ይሄ ደግሞ ጽፌያለሁ። እናንተ የምትጽፉትን ርዕስ ትጽፉና ለመጻፍ እዚህ ጋር ኤ የምትለውን ትነካላችሁ ማለት ነው። ኤ የምትለውን ትነኩ እውነት እንደዛ አይነት ስልክ ነገሩ አይፈረድም። በጣም ነው የሚያናድደኝ እና ያው እዛ መጣልኝ የእርሳስ ምልክት ወይ እንደዚህ መጣችልኝ አይደል? እንደዚህ ትነካለሁኝ። ያው እኔ ስለጻፍኩት ኦኬ ላለው ማለት ነው። ኦኬ ላለው ኦኬ አልኩኝ። ይሄን አሁን ጎላ እንዴት ለማድረግ እዚህ ጋር ነው የምትነኩት። እንደነገርኳችሁ እዚህ ጋር ትነካላችሁ። ቲቲ የምትለውን ስሞርቲና ካፒታል ነው ያጥላችኋል። እንደዚህ ይሄንን እንደዚህ ይዛችሁ ትገጥታላችሁ። እንዲሰፋ እንደዚህ ልከኛ ለማድረግ እንደዚህ ታረጉና ማለት አሁን ይጽፍ ትንሽ እንዲለዋለሁ። ምክንያቱም በእንትኑ እንዳያልፍም እንዳይተለቅም እንደዚህ ሽቅብና ቁልቁል ለማድረግ ይችን ዝጋት ነኩና እንደዚህ ማድረግ ትችላላችሁ። እንደዚህ በአግድመቱም እንደዚህ ይችን ይዛችሁ ነው የምታረጉት። እዛው እንደዚህ ታረጉና እንደዚህ በአግድመቱ አድርጌ ላሳያችሁ። ለእናንተ ለዛሬ እንደምትፈልጉት አይነት ማድረግ ትችላላችሁ። እችን እዚህ ጋር ቀስ ትመጣላችሁ። ወደ እሷን ይዛችሁ እንደዚህ ሄደውና ይሄ ግን ለማስፋት የምትፈልጉ ከሆነ ነው። እንደዚህ ስታጠቡት ደግሞ እንደዚህ ይሆንላችኋል። ያያችሁት በቁመኑ ይሆናል ማለት ነው። እንደዚህ ስታረጉት ደግሞ አግድም ይሆንላችኋል። እንደዚህ ሁላ ከዛ ደመቅ ለማድረግ የሚት ጋር ነው የምንነኩት። እዚህ ቢና ማነው ቢ የሚለውን ትነኩና ይሄን ቢ የሚለውን ስትነኩት ያስመርጣችኋል። ከዛ ደመቅ ብሎ ማለት ነው በደንብ ጎላ ብሎ እንዲታይ ይሄ ቢ የሚለውን አሁን ትጫናላችሁ። አሁን ደመቅ አያችሁት። እንደዚህ መስመር ለማድረግ ደግሞ ይሄ ዊው የሚለውን ትነካላችሁ። እንደዚህ ሆነ። ከዛ ራይት ትላላችሁ ከነካችሁ በኋላ ማለት ነው። ከዛ ከለር ነው የምናደርገው። አሁን ከለር በአበባ ማድረግ ትችላላችሁ እንደነገርኳችሁ። ከስሩም ደግሞ ከለር ማድረግ ትችላላችሁ። ይሄውን ጻፍኝ አይደል? እንደዚህ አመጣን ነው ወይንም መልስና ያሳያችሁ። እቺ ቲ የምትለውን ትነኳታላችሁ። ቲ የምትለዋት
ከስር የሆነ ከለር አድርጉበት ነው ብለው ከዛ እንደዚህ ታበራላችሁ። ይመጣልኝ ከለር እዚህ ጋር ትመርጣላችሁ። ከለር እንዴት ትመርጣላችሁ? አያችሁት? እንደዚህ እያደረጋችሁ ብዙ ላይ መጨመር ትችላላችሁ ማለት ነው። እንደዚህ ጨምራችሁ ታወቃችሁ በኋላ በምትፈልጉት እንደዚህ ያደረጋችሁ መርጣችሁ ካረጋችሁ በኋላ በዚህም አለ በሁለቱም መጠቀም ትችላላችሁ። እናንተ ሁሉም አለ ማለት ነው። በፈልጉት አይነት ከለር መምረጥ እየነካችሁ ተለማመዱበት። ይሄን አትፍሩት። ዲፈር ካረጋችሁ ከሰራችሁበት በደንብ ነው የምታውቁት። ግን አይ ይበላሽብኛል እያላችሁ ከተዋችሁት ግን አታውቁም። ሁሉንም ስትሞክሩት ይገባችኋል ማለት ነው። ከዛውን እኔ ወደ ነው የምገባው አመጣው አይደለ? ከዛውን ለእንትኑ ለጽሁፉ ከለር ነው የምመርጥለት። አሁን ያው ዝክቦቹ እነዚህ ክቦቹን ባለፈው ማሳየቻችኋለሁ። እነዚህ ነው የምትመርጡት። ጋር እየነካችሁ ታበራላችሁ ማለት ነው። አሁን ይሄን እንድታበራውልኝ ቀጥታ እንድታበራ ይመጣልኛል። ይሄ ከለር የምትፈልጉት አይነት ከለር ማድረግ ትችላላችሁና ራይት ትላላችሁ። ከነካችሁ በኋላ እመጣለሁ። በዚህ እንደዚህ አበራለሁ አደርጋለሁ። የምፈልገውን አይነት ከለር እንደዚህ እየተጫንኩ መርጣለሁ ማለት ነው። በዚህኛው መምረጥ ትችላላችሁ። እንደዚህ እያደረጋችሁ እንደዚህ በደንብ ጎላ እንዲብሉ እንዲታይላችሁ ጽሁፋችሁ በደንብ እንዳምር እንዲስብ ለውበት ማለት ነው። ለውበት ነው መቼም አይደለም። ከዛ አሁን ምንድነው የቀረን? በአበባ እንዴት ማድረግ እንዳለባችሁ ጽሁፋችሁን በአበባ ለማድረግ ደግሞ እዚህ ጋር ነው የምትነኩት። አሁን ቀጥታ ወደ ጋላሪ ነው የሚያስገባኝ። ልዝጋውና አሳያችሁ ማለት ነው። ምክንያቱም ታይም ይፈልጋል። እሱ ነው ያሳያችሁ። والذي